ሰላም ጤና ይስጥልን። ከመላ ዜና ትኩስና አብየት መረጃዎችን ይዘላችሁ ቀርበናል። በዛሬው ዕለታዊ የፖለቲካና የሀገር አቀፍ ሁነቶች ትንተናችን ጠቅላይ ሚኒስትር አብይ አህመድ በወቅታዊ ሀገራዊ ጉዳዮች ላይ የሰጡትን ሰፊ ማብራሪያ በዝርዝር እንመለከታለን። ቪዲዮውን ላይክ በማድረግ ጀምሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክቱን በመጫን የመላ ዜና ቤተሰብ ይሁኑ። ወደ ዝርዝር መረጃችን እንለፍ። የታጣቂ ኃይሎች ጥምረት መዳከማቸውና ተስፋ መቁረጣቸውን ያሳያል። ጠቅላይ ሚኒስትር አብይ አህመድ ትላንት አንዱን ከሌላው ጥቃት እንዲታደጋቸው መንግስትን ሲወተውቱ የነበሩ ኃይሎች ዛሬ ጥምረት መፍጠራቸው እየተዳከሙና ተስፋ እየቆረጡ መምጣታቸውን የሚያሳይ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከኦሮሚያ ብሮድካስቲንግ ኔትወርክ ጋር ባደረጉት ቆይታ በሀገራችን ብሎም በኦሮሚያ ክልል ለሚታየው የጸጥታ ችግር መሰረታዊ ምክንያቶች የፖለቲካ ሽግግር፣ ተፈጥሯዊ ጸባይ፣ የስልጣን ማዕከል ሽግግርና የትጥቅ ኃይሎች መዳከምን ተከትሎ የተፈጠረ ያልተጠበቀ ጥምረት መሆኑን አብራርተዋል። ቀድሞ ኢትዮጵያን በብቸኝነት ሲመራ የነበረው የህወሓት ቡድን ስርዓቱ ሁሉንም አሳታፊ ወደሆነ መንገድ መግባቱን ባለመቀበል ስልጣን በጉልበት ለመመለስ እያደረገ ያለው ጥረት ለግጭት መንስኤ መሆኑን ያስረዱት ጠቅላይ ሚኒስትሩ ቡድኑ የፕሪቶሪያውን የሰላም ስምምነት በመጣስ ዳግም ለጦርነት ዝግጅት እያደረገ እንደሚገኝ ጠቁመዋል። አሁንም ከግማሽ ክፍለ ዘመን በፊት በነበረው አረጀ የፖለቲካ አስተሳሰብ ውስጥ ተቀርቅሮ የሚገኘው ይህ ቡድን ለ27 ዓመታት ሀገር ካስተዳደረ በኋላ ራሱን እንደ ነፃ አውጪ ግንባር በመቁጠር የትግራይ ህዝብን ጥቅም ሳይሆን የራሱን ጠባብ ፍላጎት ለማስፈጸም የተንቀሳቀሰ ይገኛል ብለዋል። በአሁኑ ወቅት የትግራይ ክልል ሙሉ በሙሉ ራሱን እያስተዳደረ የሚገኝና የፌዴራል መንግስትም 1 ሜትር መሬት ሆነ ሀብት እንዳልወሰደበት የጠቆሙት ጠቅላይ ሚኒስትሩ የቡድኑ እንቅስቃሴ ምንም አይነት እውነተኛ የህዝብ ጥያቄ የሌለውና ኢትዮጵያን የማዳከም ፍላጎት ላላቸው የውጭ ጠላቶች መሳሪያ በመሆን ሀገርን የማፍረስ ዓላማ ያነገበ መሆኑን አስምረውበታል። አያይዘውም ኢትዮጵያ የብዙ እምነቶች፣ ቋንቋዎችና ባህሎች ባለቤት በመሆኗ በአንድ ቡድን የበላይነት ልትመራ እንደማትችል የጠቆሙት ጠቅላይ ሚኒስትሩ በኦሮሚያ በአማራና በትግራይ ክልሎች የሚንቀሳቀሱ ታጣቂ ኃይሎች መንግስትን ማሸነፍ እንደማይችሉ ሲገነዘቡ ያልተቀደሰ ጋብቻ መፍጠራቸውን ገልጸዋል። እነዚህ ኃይሎች በሌሎች ክፍሎች የሚገኙ ታጣቂዎችን እንደመጠቀሚያ በማድረግ እንዲሁም እንደ ኤርትራና ሱዳን ያሉ የውጭ አካላትን ለእርዳታ እየጋበዙ መሆኑን ህዝቡ ሊገነዘበው እንደሚገባ አሳስበዋል። በመጨረሻም ጠቅላይ ሚኒስትር አብይ ቡድኑ በ1980ዎቹ መጨረሻ ሌሎች ብሔር ብሔረሰቦችን አግልሎ ስልጣን እንደያዘበት አይነት አካሄድ በአሁኑ ወቅት በፍጹም ሊሰራ እንደማይችልና የህዝቦች የፖለቲካ ንቃት ከትናንቱ በእጅግ የተለየ መሆኑን አስገንዝበዋል። በመሆኑም ይህን የተዛባ ትርክት በማረም አፍራሽ ከሆኑ አስተሳሰቦች በመውጣት ሁሉንም የሚያስታርቅና የተሻለ ሀሳብ የሚያመጣ ውህድ መንገድ መከተል አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። እስከ መጨረሻው ስትከታተላችሁን ከልብ እናመሰግናለን። በዛሬው መረጃችን ላይ ያላችሁን አስተያየትና ሀሳብ ከታች በኮሜንት መስክ ላይ ያስፍሩልን። ቪዲዮ ለሌሎች እንዲደርስ ሼር በማድረግ አጋሩ። ወቅታዊ እውነተኛና ፈጣን መረጃዎችን በየዕለቱ እንዲደርሷችሁ ማለዳ ኒውስን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ትኩስና አብየት መረጃዎች እስከምንገናኝ ሰላምና ጤና ለሀገራችን ይሁን። ደህና ቆዩ።